ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዓለይሂ ወሰለም። ይህች እህታችን ያስተላለፈችውን መልእክት በሎጂክ መነጽር ብናየው ምን ፋላሲ ሊባል እንደሚችል የምናይ ይሆናል። ቀድመን የልጅቷን ንግግር አይተን እንመለስ። ኦፍኮርስ አይ ነው። አሁን እዚህ ጋር አካባቢ ጸጉሬ ትንሽ ይቻላል፣ እሱ አይቻልም። ጸጉሯን ሳሸፍን ምን አይላል ሰው። ባለፈው ኮሜንት ላይ እንደዛ እያየሁ ነበር። አሁን እያየሁት ግን it's not about አንተ ፕሬዘንት ስለምታደርገው ነገር it's about ስለ ህርትህ አይደል ልብ። ስለዛ ነው ዋናው እምነትህ ልብ ላይ ነው ያለው፣ ፊትህ ላይ አይደለም፣ ጸጉርህ ላይ አይደለም። ይህች እህታችን በአንድ ፖድካስት ላይ ቀርባ ያስተላለፈችውን መልእክት እንድንቀበላት በምትሞክርበት ሰዓት የሰራችው ሎጂካል ፋላሲ አለ። ይህም ፋላሲ ፎልስ ዳይለማ ይባላል። ዳይለማ ማለት እንደሚታወቀው አጣብቂኝ ውስጥ መግባት ማለት ነው። ላድርገው አላድርገው፣ እሺ ልበል ወይስ አልበል፣ ይሁን ወይስ አይሁን እያለ ሲፈራና ሲቸር የሚቆይበት ሁኔታ ዳይለማ ወይም አጣብቂኝ ይባላል። ነገር ግን ዳይለማ ከሚለው ቃል ፊት ፎልስ ከጨመርንበት ግን ይህ ግራ መጋባትና ለመወሰን መቸገር የውሸት አጣብቂኝ ወይም ፎልስ ዳይለማ እንለዋለን ማለት ነው። እናላችሁ አንዳንድ ሰዎች ምንም ለውሳኔ የማያስቸግሩ የማያምታቱ ነገራቶችን መወሰን እንደሚከብድ የቱን መምረጥ እንደሚያስቸግር አስመስለው በማቅረብ ዳይለማ ወይም አጣብቂኝ ውስጥ ያሉ ለማስመሰል የሚሞክሩ ሰዎች አሉ። ይህች እህታችን ምንም የማይጣረሱ እጅና ጓንት ሆነው ሊሄዱ የሚችሉ ነገራቶችን ሆድና ጀርባ እንደሆኑ እሳትና ጭድ እንደሆኑ በማስመሰል የራሷን የእምነት ድክመት ጀስቲፋይ ለማድረግ ትክክለኛ አቋም ላይ ያለች ለማስመሰል ስትሞክር እናያታለን። እምነት ልብ ላይ ነው። ጸጉሬ እንደፈለገ ቢሆን ፊቴ እንደፈለገ ቢሆን ችግር የለውም፣ ዋናው ልብ ነው። ጸጉሬ እንደፈለገ ቢሆን ፊቴም እንደፈለገ ቢሆን አለባበሴም እንደፈለገ ቢሆን ችግር የለውም እያለች ልክ ልብ ወደ ምስራቅ ሊሄድ ሲል የሰውነት ክፍሎቻችን ደግሞ ወደ ምዕራብ ሊሄድ እያሉ የተቃራኒ ጉዞ የሚፈልጉ በማስመሰል የግድ ከሁለት አንዱን ብቻ መምረጥ እንዳለብን ትሞግተናለች። ረሱሉ ሰለላሁ ዐለይሂ ወሰለም ግን ስለ ልብ መስተካከልና የላይኛው ሰውነታችን መስተካከሉን ሲናገሩ ሁለቱም በአንድ ወንዝ የሚፈሱ በአንድ ትቦ የሚሄዱ የማይነጣጠሉ ነገሮች አድርገው ነው። ፈኢን ሰለሐት ሰለሐ አልጀሰዱ ኩሉህ ወኢን ፈሰደት ፈሰደ አልጀሰዱ ኩሉህ። ልብ ሲስተካከል መላ ሰውነት ሰጥ ለጥ ይላል። በተቃራኒውም ልብ ሲበላሽም መላ ሰውነት እርባና ቢስ ይሆናል ብለዋል። ከዚህ ሐዲስም የምንረዳው ልባችን ውስጥ ያለው እምነትና በሰውነት ክፍሎቻችን የሚገለጸው ስራ እጅና ጓንት የሆኑ የአንድ ሳንቲም ሁለት ገጽታ የሆኑ የማይለያዩ ነገራቶች እንደሆኑ ነው። አላህ ያሳያችሁ። እንግዲህ አንድ ሰው ቤተሰቦቼን እወዳቸዋለሁ፣ ውዴታ ደግሞ በልብ ነው። ስለዚህ በተግባር የማደርግላቸውን እንክብካቤ የሚያስፈልጋቸውን ነገር ማሟላት አስፈላጊ አይደለም ቢለን ይህንን ሙግት ፎልስ ዳይለማ ወይም የውሸት ሙግት ነው የምንለው። ቤተሰቦችህን በልብህም ውደዳቸው፣ በአካልም በተግባርም የሚያስፈልጋቸውን ነገር አድርግላቸው። ሁለት የማይጋጩ ነገራቶችን ተስማምተው ሊሄዱ የሚችሉ ነገሮችን በማጣረስና በማጣላት አይምሮህ ላይ ለምን ስራ ታበዛበታል? ኮተት የሚባለው እኮ ቤትህ ውስጥ የማያስፈልጉ የማትጠቀምባቸውን እቃዎች መሰብሰብ ብቻ አይደለም። አይምሮህ ላይ የማይጠቅሙ ሰላም የማይሰጡህ አስተሳሰቦችን መሸከም በራሱ ኮተት ነው። አይምሮህን ከእንደዚህ አይነት ኮተቶች ልታጸዳ ይገባሃል። ስለዚህ እህታችን ያነሳሽው ሙግት ከሎጂክም አንጻር ብናየው ፎልስ ዳይለማ ነው። ከሸሪዓም አንጻር ብናየው ከላይ በመልእክተኛው ሐዲስ እንዳየነው በልብ ያለ እምነትና በአካል የሚገለጸው ስራ አብረው ተያይዘው የሚሄዱ የማይነጣጠሉ ነገሮች ናቸው። ስለዚህ በሎጂክ መነጽርም ቢታይ በሸሪዓ መነጽርም ቢታይ የተናገርሽው ንግግር እዚህ ግባ የሚባል አይደለም። እናም እህታችን የምር እንዳልሽው ልብሽ ትክክለኛና ንጹህ ቢሆን ኖሮ መላ ሰውነትሽን ያዘው ነበር፣ በአላህ ትእዛዝ ላይ እንዲጸና ያደርገው ነበር። ልብ ሲስተካከል መላ ሰውነት ሰጥ ለጥ ይላልና ልባችን ሲበላሽ ነው መላ ሰውነታችን አሻፈረኝ አልታዘዝም የሚለው የአላህን ትእዛዝ ማክበር የሚከብደው። ስለዚህም የልባችን መስተካከልና አለመስተካከል ከላይ ያለው ሰውነታችን ነጸብራቅ ነው። ወሰላሙ ዐላ መን ኢተበዐል ሁዳ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።